አቡነ ጴጥሮስ እሳቱ መሃል ላይ ቆሞ ነው የኢትዮጵያን ሕዝብ እጅ እንዳሰጥ ገዝቻለሁ ያሉት። አለቀ። አሁንም እያልኩ ያለሁት አንድ አካል ሐሳብ ሲሰጥ ቢያንስ ፍለፊት ሆነ። አሁን የኢትዮጵያ ሕዝብ ችግሩ ይሄ ነው። እኔ ፖለቲካ ቢሆን እውነት ነው ሳይመቸው ሲቀር የፖለቲካ መሪ ተሰዶም ፖለቲካውን መርቶ ያውቃል ከሀገር ውጭ። ይሄ ታወቀ። አሁን ግን ሃይማኖቴ፣ ክሬ፣ መስቀሌ፣ ኢትዮጵያዊነቴ ካለ ደሃውን አያስገድል፣ የኢትዮጵያን ወጣት አያስፈጀው። ትናንትና በዘረኝነት በአገር ሰበብ ብዙ ኢትዮጵያውያን ብዙ ቦታ ላይ እርስ በርስ ተፋሽተው ፖለቲከኞቹ ታርቀው እርስ በርሳቸው ታርቀው ሻይ ቡና እያሉ ነው፣ እየጠጡ ነው፣ እየታረቁ ነው። ገባ? የደሃዋ ልጅ ግን አፈር በልቶታል። አሞራ ስጋ በየመንገዱ ለቃቅሞታል። አየ እኔ እያልኩኝ ያለሁት እነሱ ንጉሶች ሊስማሙ ደሃ ወታደሮች መተላለቅ የለባቸው፣ ምስኪኖች መሞት የለባቸውም ነው እያልኩ ያለሁት እንጂ እኔ ዋናው ሐሳብ ይሄ ነው። አንደኛ ሲኖዶሱን አይስማል አልኩም። የኢትዮጵያ ሕዝብ የሚመራውን መሪ መስማት አለበት። ግን በማይመለከታቸው ልጃቸውን፣ ቤተሰባቸውን፣ ትዳራቸውን፣ ህይወታቸውን ከሀገር ካራቁ በኋላ ሂድ አለንልክ ለሀገሬ፣ ለኢትዮጵያ፣ ለክሬ፣ ለመስቀል የሚሉትን ሰዎች ጆሮ መስጠት የለበትም። አንደኛ። ሁለተኛ ነገር ደግሞ መንግስት በልበ ሰፊነት ይህችን ቤተክርስቲያን ለራሷ ጉዳዩን መተው አለበት ብዬ አስባለሁ። እጁ ካለበት መተው አለበት። የራሷን ጉዳይ በራሷ በልጆቿ መፍታት ትችላለች ብዬ አስባለሁ። ይሄ ሁለተኛው ሐሳብ ነው፣ የራሱ ሐሳብ። ሶስተኛው ነገር ደግሞ የኢትዮጵያ ሕዝብ አሁንም ቢሆን ክርስቲያን ነኝ ካልክ መስቀል አንገቴ ላይ ያለ ኢየሱስን አምነዋለሁ ካልክ የሐዋርያቱን ትእዛዝ መስማት ማክበር አለብህ። አንተም ሌሎቹም ክርስቲያኖች። ቤተክርስቲያኒቷ ከሐዋርያት መሰረት ያለኝ አባቶች ሲወርድ ሲዋረድ የመጣ እውነት እምነት አለኝ ብላ የምታምን እና የምታስብ ከሆነ ይሄንን ማወቅ አለባት። ሐዋርያት ምን ብለው ነው ያስተማሩት ስንል ሐዋርያት ያስተማሩት ትምህርት ሮሜ ምዕራፍ 13 ቁጥር 1 ላይ ሐዋርያው ቅዱስ ጳውሎስ የሚናገረው መልእክት አለ። ስልጣን ከእግዚአብሔር ዘንድ ነውና ለበላይ ባለስልጣኖች ነፍስ ሁሉ ይገዛ ብለዋል። አለቀ። ይሄ የሐዋርያዊ ትእዛዝ ነው። ይኸውልህ መንግስት እጁን ካወጣ በቤተክርስቲያኒቷ ጉዳይ ላይ ሐሳብ ካልሰጠ ህዝቡ ለመንግስትም ሰሚት ማድረግ ከቻለ ደግሞ ሌላው ፖለቲከኛ ውጪ ያለ ሰው እኔ በጉዳዩ ላይ ዋና ነኝ የሚለውን ሰው ህዝቡ መስማት ካቆመ ሶስቱን ነገር ማድረግ ከቻለ ነገሮች ይረጋጋሉ ብዬ አስባለሁ። አገር ውስጥ የሌሉ ሰውን ለማጋደል ግን ገንዘብ የሚሸቅሉ እኔ በዚህ ጉዳይ ላይ የሚጠቀሙት ግለሰቦች ናቸው ባይ ነኝ። ሁለት አይነት ግለሰቦች፣ አንደኛ ፖለቲከኞቹ፣ ሁለተኛ ደግሞ ማህበራዊ ሚዲያ ላይ ብዙ ተጽዕኖ በዚህ ሰዓት ላይ እየፈጠሩ ያሉ ሰዎች አሉ፣ ይሄን ግርግር በመጠቀም። ስለዚህ ገንዘባቸውን ያሳድጋሉ፣ ተሰሚነታቸውን ያሳድጋሉ። በዚህ መካከል ግን በየመንገዱ ምስኪኖች ይሞታሉ። የኢትዮጵያ ወንጌላዊ አብያተ ክርስቲያናቶች ደግሞ እኛ እንደ አማኝ መጸለይ ነው ያለብን። ጉዳዩ ላይ ገብቼ አልፈተፍትም። ጉዳዩ ላይ ገብቼ ብዙ አልዘባርቅ። እጸልያለሁ፣ አነባለሁ። ሀገሬ ናት ኢትዮጵያ፣ ወገኔ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን። በደሉ በደሌ ነው፣ ሐዘኑ ሐዘኔ ነው፣ ውድቀቱ ውድቀቴ ነው። ምክንያቱም ጎረቤቴ ነው። አባቴ ኦርቶዶክስ ነው። አክስቶቼ፣ አጎቶቼ ሁሉ ኦርቶዶክሶች ናቸው። የኔ ቤተሰብ ዘር ማንዘር ኦርቶዶክስ ነው። ስለዚህ የነሱ ሐዘን ሐዘኔ ነው። ድንኳን ቤታቸው ቢቆም እኔ ነኝ ጥቁር ለብሼ በራቸው ላይ ማለቅ ሰው፣ ምክንያቱም የኔ ቤተሰቦች ኦርቶዶክስ ስለሆኑ ማለት። ይሄንን ነገር